ከባለቤቴ ጋር የተስማማ ነው ለሌሎችም ይጠቅማል ብዬ ነው በፈለግሽው ሰዓት እናትሽ ጋር ማደር ትችያለሽ ብያታለሁ መዘየሩት ይሄው አሁን አንዳንዴም መገርመኛል ከሚስት ጋር በመንድን ያልተግባባው እናቷን ሄዳ ዘይራ ይላል አሁን ይሄ ልቡ የታወረ ሰው ነው እኮ በእንደዚህ ተጣለ ይላል እንዴ ተሄዳ ተዘይር እኔ ከመዘየር ሳይሆን የተስማማ ነው እኔም ማደር ፈልጋለሁ ያቱም እድሉ ዛሬ ስላለ አንቺ ምደሪ ዱንያ ነው አንደኛ ትንሽ እናርገው ትልቅ ያያረግነው ነው ያለነው ትንሽ አድርገነው ብንሄድ ጥሩ ነው ብዬ አስባለሁ ስለዚህ በቤተሰቦቻችን ላይ ማደር የሚገባ ሳይሆን መዘየር የሚገባትን እየዘየረች ማደር የሚገባውን ነገር ካለ ብናደርና ዱንያን ብናሳነሳት የሚል ነገር ነው ለማስተላለፍ እንፈልገው ብዙ ማያቸው ጠቦች ስላሉ ከያቱም እኔ ኮች ልጅን ያገቧት እኮ ሌላ እናትም ፈልጌ ነው እናቷም እናት ያርጓታል እህቶቿን እህቶች ያርጓል ወንድሞቿን ወንድም አርጓልና እንዴት ግማሽ ነገር ሊሆን ይችላል በቃ ማህበረሰብ ነው አላህ ሊተዓረፉ አለ እንድንተዋወቅ ነው እህቷ ወንድሟ አባቷ እናቷ አክስቷ ምናም ተብሎ አንድ ማህበረሰብ ውስጥ ልንገባ ነውና ትንሽ ቀለል እናርገው አዘይሪም ወንድ ኮንሽ ወጣለው ካልሽ አሳይሻለሁ አንዳንዴም የመጨረሻ ጠላቁን ነው መሰጥሽ ይያለ የሚሄዳልና ድንገት በጣም ቤተሰቦቻችን ላይ ከፍተኛ ረብሻ ማያመጣ ከሆነ በተቻለ መጠን ብንመለስ ጥሩ ነው ብያስባለሁ እናቷን ተዘይር እናቱን ይዘይር እናትን ለምዘይር እናት ጋር ለምን ግራ በዛ ሞኝናት እቺ ገና ተዳር አልገባት እናት እንዴት ሳታይ ሲታረዳይ አንድ ግርማ መሄድ አለበት ቆንጆ ምግብ ሲሰራ ማዘርማ መቅመስ አለባት ይሄ ምግብ ልብስ ሲገዛላት እንዴ ለማዘርም ገዛላችሁ ለኔማ እንዳገዛው መቀጠል ምትል ሴት ተዳራ ላይ ትቆያለች በረካ ያላቸው ልጆችም ይወጣላታል ሁሉም ነገር ለከ ለኔ ካላለች ማለት